የቤቶች ድራማ የክብር ስፖንሰር ኢትዮ ቴሌኮም። ቤቶች ቤቶች እዚህ ቤቶች እነዚህ ሰዎች በእኔ ላይ ተነስተውብኛል። ቤቶች እዚህ ቤት አውቀው እኮ ነው የለንም ለማለት። እናንተ ሰዎች ለምንድን ነው የቤቱን ኪራይ የማትሰጡኝ እንዴ? በገዛ ገንዘቤ ላይ እየዞርኩ መለመን አለብኝ እንዴ? እኚህ ሰውዬ በጠዋቱ እንደ እኔ ቢጤ በሬ ላይ ምንድን ነው የሚሰሩት? ልንገራቶ በፍርዱ ከተቀማጭ ገንዘቤ ላይ ያውጣውማ አስቤዛ አላደርግም። ልንገር ዛሬ የቤት ክራዩን አትስጠኝና ይው ያበጠው ይፈነዳል እንጂ አልለቀህም። ዛሬ ምኑ ነው የሚፈነዳው? ዘራፍ ወንዱ የሰው በር ላይ ተለጥፎ ዘራፍ ወንዱ አለ እንዴ? ይሄ በር ኦሪጂናል የራሴ በር ነው። ላንተ ደግሞ የኪራይ በርህ ነው። እኔ ምን ይሉታል? በገዛ በሬ ላይ መጥቶ የሰው ቆሌ መግፈፍ ምን ይባላል? እርስዎ ኖት እንጂ የገዛ በሬ ላይ ቆመው ነፃነቴን እየገፈፉ መብቴን እየተጋፉ ያሉት። ይሄ አሁን አንተ በር የምትለው የኔ የባለቤቱ የዘሩ ሞላ ኃይሌ በር መሆኑን ለማረጋገጥ ሁለት መንገዶች ላሳየህ። እንዴት? የመጀመሪያው ኪራይ ካልከፈልክ የኔ በር ነው ማለት ነው። አሃ ሌላኛው ደግሞ ስለቅ። አታስደንግጠኝ። ልለቅ ነው ብለን ጮቤ እንዳታስረግጠኝ በፍርዱ። በፍጹም ጋይዘሩ አላስረግጦትም። እርስዎ ግን ኃላፊነቱን ወስዶ አይደለም መርገጥ ማርገድም ይችላል። እና አለቅም እንዲሁ እንዳማረህ ይቅር በለኛ። እኔ እንደውም የምፈራው ቀድመውኝ ቤቱን እንዳይለቁ ነው። በገዛ ቤቴ ዛሬ ልንገርህ፣ ኪራዩን አትክፈለኝና በሩን ላይ ነው ማሽገው። ምን ያካብዳሉ? አሁን አምጥቼ አፍንጫዎት ላይ ነው ሞረሞረው። ውይ ገንዘቡን ስጠኝ እንጂ አይደለም አፍንጫዬ ላይ ከነ ገንዘቡ መጥተህ ጭንቅላቴ ላይም ቢሆን ደንስ። ምን ይላል? ምንም አይነት ጭቅጭቅ ነገር አይመቸኝ። በሰላም ነው የምትጫወተው። አያችኋት? ቀያል የታለች እንዳሰምጪ ቀና እያልሽ ብራዘር የታለች ቀያል? አዎ ጭስና አሸንፏል። 1 2 3 እንዴ! አሁን ቀያል ነበረች እንዴ? እኔ ድሮም ተናግሬያለሁ። በቃ ካልቻልክ ብራበበና ምኑ ነው የሚበራብኝ? ምኑ ነው የሚበራው? መብራቱ ልጅ ብራዘር ምን ነው? እኛ ደግሞ እንጫወትበት አይደል እንዴ? ፍሬንድ ተበልቻለሁ፣ አስመልሳለሁ። አልፋታም፣ ታጫውተኛለህ። ያዝ ኧረ እባክህ እኔ እዚህ ጦጣ የምጠብቅ ነው እንደሚመስል። እኔ ነኝ ተረኛ። እኔስ ይሄን ሁሉ ተበልቼማ የትም አልሄድም። የመጨረሻ በዚህ እንሂድ። አይ አንተ የትኛ እዚህ ይቆያል።
እንዴ በቃ አልሄድም ብሎ ከገጀረ በቃ አጫውቶ እንዴ ምን ሆነ ነው እንዴ? ስነ ስርዓት ይኖረኝ። አንተ ግን መነጫነጭ የለም። በስነ ስርዓት እሺ ፍሬንድ ጣይለት እሺ ቻት ቀያ ይታለች ጭጥና አሸንፋለ አንድ ሁለት ይላል ሶስት ነይና ነበር አንቀያል ነበረች እኮ ወንድሜ ያው ኑሮ አጥቆሯት እኮ ነው። ይኸውልሽ ብራዘር በቃው አየሩን ተቆጣጣልሽው ላሽ በይ በቃው ላሽ በይ አልልም በዚህ መላገን አየር ላይ አለ እንደ በእናትህ ብራዘር ብር እኮ ነው። አይኗ ብዥ ሲልባት እኮ አመድ መስሏት ነው። ኧረ ነካው በቃ በእናትህ ባይሆን እኔ ምንሽ ብራዘር ለምን ወይ በሱ አትሄጂም? በዚህ ከመሄድ ሱዳን ድረስ በእግሬ ብሄድ እመርጣለሁ። እንግዲህ የሚቀልህን አንተ ታውቃለህ ይመስላል። አኒሜሽን በቃ ሱዳን ሄደ ምንድን ነው አንተ የተሰበሰቡት ሆን ብላችሁ ተደራጅታችሁ ሰዓት ጠብቃችሁ ግቢ እናጸዳለን በሚል ሰበብ እኔ ለማቆሸሽ ነው ያወጣችሁት። እንዴት ነው የምትናገሪው? እባክሽ እናንተስ እንዴት ነው ግቢውን የምታጸዱት? እባክሽ እንደዚህ ነው የምንጠርገው። ተለቀቁ አይቀር ተብሎ እኮ ነው። ምን ነው የምለቀው? ቀበሌ ማለት ቤቱን ልትለቂ ነው? ወይ ሻሽዬዋ እንደሱ ሳያደርግባት የስብሰባው ሱስ ራሱ አይገላትም። አይገላትም አድዬ እንዴ መቼም ቤተሰብ ናት አብረን ኖረናል አይደል? እንደዚህ የቤተሰብ ስብሰባ ነገር ሲኖር ኧረ እኔ ታሪኳ ተቀላቀይ ብለን የስብሰባ ሱስ ይወጣላል። ይሄን መዘባረቃችሁን ተውትና መናገር የፈለጋችሁትን ነገር በግልጽ ተናገሩ። ቤት ልትለቂ ነው አልተባለም እንዴ? ማን ያለው? ሻሽናታ ጋሽዬ ናቸው እንዴ? ምን ነው ከእንቅልፌ ስነሳ ጠዋት ዛሬ በህልሜ ረጅም እባብ በደረቱ እየተሳበ ከግቢ ሲወጣ አየሁ ስልሽ ወይ በቃ እነ ታሪኳ ቤት ሊለቁ ነው ማለት ነው አላልሽኝ? እንዲህ ነች እና ታሪኳ አንቺ ማን ነው እባብ? እንጃለቶ ንገሪያት ውይ በፍርዱዬም ባልሆነ እኔ እንግዲህ ህልሜ መሬት ጠብ አትልም። እባቡ እንደሆነ በደረቱ እየተሳበ ሲወጣ ይቻላል። እንግዲህ ዘመድሽ እየተሳበ ወዴት እንደሄደ የምታውቂው አንቺ ልክ አልነገረቻት። አንቺ ግን እንገናኛለን። ግን እኮ ታሪኳዬ እኔ ያየሁት እባብ ረጅም ነው። ጋሽ በፍርዱዬ ደግሞ አጭር ናቸው። ሰሙኛላችሁ? እዚህ ቁጭ ብላችሁ ነገር ከምትዶሉቱ ለእናንተም ለሀገር የሚጠቅም ነገር ብታልሙ ነው የሚሻላችሁ። አሁን እኮ እናንተን ተራ ህልም ሰምቶ ቤቱን ወይንም ግቢውን ካለቀኩ የሚል ሰው ይኖራል። ምድረ ምቀኛ ምቀኛ ናችሁ ነሽ አላቅሽ ምን ለካያችሽ ነግሳለኝ ያችን ጥቁር ቀይዋን ያየ ጤፍ ነው ምንድን ነው? ማናት ቀይዋ? ጋይዘሩ የእርሶ ልጆች ትልቋም ትንሿም ቀያዮች ናቸው። ጋይዘሩ ከነመላ ቤተሰቦ እንደምን አረፈዱ? እንደምን አመሸ? ማነህ አንተ? ኧረ ገና ቀን ነው። ቀኑን አጨልሞብኛል እኮ ለእኔ ነገር ሁሉ ጭልምልም ብሎ ነው የሚታየኝ። ምነው አይኖትም ቢያሉት? ተወኝ እባክህ ተወኝ። ይልቃውን በዚህ ውድቅት ሌሊት ምን ፈልገህ ነው የመጣኸው? ገንዘብ እንዲያበድሩ። ዘሩ ቀለጠ። ከመቅለጦ በፊት ያበድሩኝ። ብዙም አይደለም እኮ 1-2 ብር ነች። ሰማኛለህ? በዚህ ሰዓት አይኔ ብቻ አይደለም ኪሴም አያይም። የኔም ኪስ ማየት ከተሳነው ቆየ። ወደድክም ጠላህም ልንገርህ፣ እቺ 50 ብር ብቻ ናት ያለችኝ። እቺ? አዎ። አመሰግናለሁ። ለምኑ? አንገት ማስገቢያ ስለሰጡኝ። አንገትን ጠምዝዤ ሳለፋ
የሀብት ምንጫችን ቀይዋን ያየ ሚሊዮነርነታችን ቀይዋን ያየ ቀይዋን በማግኘት ብቻ ሚሊዮነር ምናምን ይላል። ምን እሺ ራስ ምን እሺ እንዴት ሸ ለምን ሸ ወዴት ሸ ተከልሽ እኮ ብራዘር ልንቀል ወይ ግቢበት ወዴት ቀይዋን ያየው እንደው እኮ አየኋት ይኸው ቀይዋን ካየህ ሀብታም ሚሊዮነር መሆን ይችላል። እንዲህ ነው አይደል የመጣው? ሂደህ ስትመለስ ማንም ሰው ያውቅህ። ቀይዋን ካየው ይኸው አየው። የት አገኘው ታዲያ? ይኸውልሽ ብራዘር ዝም ተብሎ አይገባም። እኔ እኮ ቦዛ ቤት ወይ ደግሞ አጄ ቤት አይደለም የሆነ ነገር መደብ አርገሽ ነው መገቢው። አራዳለች በፍራንካ እንዴ ምን መሰለህ ብራዘር፣ በ100 500 በ200 1000 ብር ማግኘት ትችላለህ። አሁን 200 ያስቀመጥኩ እንደሆነ 1000 ብር ታገኛለህ። ታመጣለህ። 1000 ብር እሰጥሃለሁ። ቀጥል ሂድ። አዎ የታለች ይላል። ቀይዋን በማግኘት ብቻ ሀብታም ቀይዋ ሻት ቀይዋ ብራዘር ይመችሽ። አንቺ የመጨረሻ እድለኛ ነሽ። በእናትሽ በጣም እንጂ እድለኛ ነኝ አይደለ? ከበድ ያለ መላ ደግሞ ብታስይሽ ማለት ነው ከዚህ በላይ ትበይ ነበር። በእናትሽ ደግሞ ስሄድ ማለት ነው። አሁን ስትሄጂ በሉ ልሄድ ወደ ቤቴ እንዴ ጨዋታ ውስጥ ተው እንጂ በቃኛ። እንዴ ገና መጀመሪያ እኮ ነው። አንዳንድ ነገሮች እንዳጀማመራቸው ፍሪሽንጋቸው አያምርም። ምንድን ነው የምትለው? በቃ ይኸውልህ አጀማመር እንደኔ አፈጣጠም ደግሞ ይኸው ገራገሩ መጣላት። አቦ በእናትህ የሰውዬ ዛሬ ጫብ እያላዛል ያደረገን። በቃ እንፍታ። ኧረ በቃ እንቁሶ ሰውዬ ዛሬ አይፋታን። ቦታ እንቀይር። በግ አምላክ ሌላ ነገር ውስጥ ሳንገባ አስጨርሱ። በግ አምላክ ይኸውልህ ብራዘር አሪፍ ጨላ ካልያዝክ ግን አናጫውተም። እንዳትንኮሻኮሽ። ኧረ ተፋችን ብራዘር። በቃ እንደውም ምሳ ልንበላ ልንሄድ ነው። ምን አለ ብትበሉኝ፣ በኋላ ግን ይጸጽታችኋል። በቃ ና ግባ በእናትህ አጫውቹ ብራዘር። የየትትግትዝ ምናምን አይመቸኝም። መድብሽ በቃ ዋጫው እንዴ ምንድን ነው ብራዘር? መዳብ እኮ 200 ብር ነው። አረ ደንበኝነቴን አጭታችሁ በ50 ብር አጫውቱ። ዛሬ እንደዚህ መሆኔን ግን አትዩ። ነገ አድጋለሁ። ማድግ ሰው ነኝ። ስታድግ እንገናኝ። ምን ይመስላል ምጥፊ አበበና አረ ጣስ አንተ ግን ምን ሆነ ነው? አረ ጨከናችሁ ግን። አረ ፍታ በእናትህ እኛ ተበልተናል። በዚህ እንት ሞታ በቃ ለምን ፈታ አረ አረማመዱ አይ ላስቀይሙ እንደ ሰው ሙግንጮ ተበታል። አረ ባካችሁ ተው። እስኪ ይርክ እስኪ ሮቦት መሰለሱ ሲደሞ እንደው አውጥታ አልጨረሰች። ሳርዬ አረየው ያውጡልን ነው ተገላገል። በስተመጨረሻ ልጆቻችን የራሳቸው ክፍል ኖራቸው ማለት ነው። ምን እነሱ ብቻ ሳርዬ፣ እኛ ራሱ ከዛ ኩርምትምት ተካለ ቤት ውስጥ ወጥተን እዚህ ድርቅ ብለን እየጮህን የፈለግነው እየጮህ እያልን እንኖራለን። ምንድን እያንዳንዳችሁ አይናችሁን ከዚህ ቤት ላይ አንሱ። አይናችሁን ቀጥታ ወደ ትልቁ ቤት። ምንድን የከበደኝ አላለ የታሪኳን መላሴ የቻለ እኔና የወዷ ባለቤቴ አይን እንዴት ከበደኝ ይላል። አንተ ዞር በሉ ከበሬ ላይ። ይኸውላችሁ ቤቱን አዲስ ለሚሰራ ባዶ ካስት ላይ ለስቱዲዮነት እፈልገዋለሁ ካለኝ ሰው ጋር ተስማምቼ ቀብድ በልቼበታለሁ። ዘንዶ ብለህ አንተ መኖሪያ ግቢ እንጂ መስሪያ ቤት መሰለ። የመስሪያ ቦታ ደግሞ ከመኖሪያ ቤት ራቅ ማለት አለ። መስሪያ ቦታ የምትፈልግ ከሆነ ያው የማፊ ክፍል አለ። እሱ እንደፈለግ ግባና አብካከው። አሁን ዞር በል። እኔ የምለው እናንተ ፈረስ የሚያስጋልም መኝታ ቤት አላችሁ አይደል እንዴ? ሌላው ምን ያደርግላችኋል? ለአሜን ማጥኛ ለቤቢ ደግሞ መጮቻ ክፍል ያስፈልገዋል ስንል አባብዬ ሰምቶ ነው። እሺ እነ በፍርዱን ያስለቀቀና አንተ የአባቢን ፍቅር ዛሬ አላየው ስጋ ለብሶ እዚህ መሬት ላይ ዳፍንጫ። ኧረ እባክህ አንተ ቤተሰብህን ይዘህ እዚህ ቤት መቀመጥ ሳያንስ ጭራሽ ልጆች ታመቻቻለህ። በዚህ አይነትማ ያንተ ልጆች ራሱ ከዚህ ቤት አይወጡም ማለት ነው። ለምን ይወጣሉ? አንተ መብት እንዳለ ሁሉ ልጆቻችንም መብት አላቸው። እሺ ከኋላ የመጣ ፈጣጣ አሉ። በዛብታው አይን አውጣ ነው ተረቱ። አይን አውጣ ነው ተረቱን። ለኛ ተውሽ፣ ለኛ ለጠበበኞቹ ቶ ለኪሮግራፈሮቹ እሺ። ስነ ስርዓት ይኖር። ታላቅ ነኝ እኮ እንዴ! ራስን እንደዚህ ቤት እንደ ዋናው ልጅ ታያለህ እንዴ? ተረስተሃል እኮ ስላልወለድክ ነው እኮ ወደ ቆሷል። አሁን በድሮ ጊዜ ቢሆን ይሄን ምንጅላት ወይ ቅማንት ነበር። ኧረ እባክህ የኔ ከሄደ ያንተ እኮ በቃ ሄዷል፣ አሯል፣ ኧረ ጠንዝቷል፣ ኧረ እንደውም ተኗል። እኔ ግን ከእናንተ ጋር ምንድን ነው እንደዚህ እኔ ሰጥ አገባ ውስጥ የሚያስገባኝ? እኔ እኮ ከሰውየው ጋር የአንድ ወር በቀን
የሁለት ወር ቀሪውን ደግሞ በአይነት ሊከፍለኝ ተስማምቼ ውል ይዤ ጨርሻለሁ። ከፈለጋችሁ ከተከራዩ ጋር መከራከር ትችላላችሁ። አንተ ዘረጦ ይሁን አናቱ ነው አንቺ ነገር አብሩት ሞኝ ካመረረ በከበረራሉ። አረ ወይኔ አፌን ደምደማለኝ ያጅልኝ። ዘራፍ አካኪ ዘራፍ ጨረስ? አይ አልጨረስኩም። አሁን ረፍት አድርጌ ድጋሚ ጀምራለሁ። ከያዘው አረ ቆይ አንቺ ደግሞ ምንድነው እዚህ ኮተትሽ ነው የከመርሽው? አንቺ ደግሞ ያን ኮተት ነው የተመሰለ። ቆይ ይኸውልሽ እኔ ናት ቆሻሻ የሚጣለው ከግቢ ውጭ ነው። እሺ የምን ቆሻሻ ነው ታዲያ? ቆሻሻ ካልሆነ ምንድነው የምጠቀምበት ዕቃ? እነ ታሪኳ ሲወጡ እኔ ልገባ። አረ ወይኔ አረ አፌን ደምደማለኝ። ዘራፍ አረ የእውነት ዘራፍ አካኪ ዘራፍ ወይ ያጎዴ ታሪኬ እንዴ! ፋይሎቹ ይዘጋጁ፣ ምስክሮቹንም እፈልጋቸዋለሁ። እኔ በፍርዱ ጋር ሁሉም ጋር መምጣት ያለበት። ጋሽ በፍርዱ ስፈልጉት ባንዴ ደውላለሁ። ይቅርታ፣ ጤፍ ከሆነ በቅርቡ ነው ያስፈጨው። ጤፍ አይደለም፣ መብቴ ተጥሷል። ጥብቅና እንዲቆሙልኝ ይፈልጋል። በየትኛው ፍርድ ቤት የተያዘ ኬዝ ነው? ፍርድ ቤት አይደለም፣ እዚሁ የሰፈር ሸንጎ ነው። መብትና ግዴታቸውን እንዲያውቁ የምፈልጋቸው አካላት አሉ። ይሄማ ግዴታዬ ነው። እስከ መቼ ድረስ ጋሽ በፍርዱ? እስከ መቼ ድረስ መብታቸውን በማያውቁ ሰዎች መብታችን እየተጣሰ እስከ መቼ ድረስ? አይዞህ፣ አታልቅስ ምቴ። ከከፈልከኝ እሰራለሁ። እኔ በፍርዱ ከተከፈለኝ የማልሰራው ስራ የለም። ችግር የለውም። ምንድን ነው ይሄ? ቀብድ 50 ብር ለኔ፣ ለእስክሪብቶ፣ ለባይንደር፣ ለአንዳንድ ነገር ይሆኖታል። እውነት ይሆኖታል። አገኛት መስሎ ጋሽ በፍርዱ አባቢ በፍርዱ ገባ እንዴ? አልገባም። አባቢ ሲገባ ግን እንቅ አድርገህ የኪራዩን ተቀበለው። የኪራዩን ተቀበለው ታዲያ ወለዱን ጨምር አድርገው። እሺ፣ በጣም ጥሩ። ወለዱን ከተቀበልከው ደግሞ ወለዱ ይናተ ለምን ላሳብዛው? አንቺ ሴትዮ እንደዛ አይነት ክርክት አራፋት የሆነ ነገር በላ እንዴ! ከየት ነው የተገናኙት እነዚህ ሰዎች? ምንድነው ከበባችሁኝ? እሳ ለማን ሲሉ እንዳደረጉት ብቻ ንገሯቸው። አልገባኝም። ምን አይነት ስብጥር ነው ማየው? አልሰማለች ግግም። አንቺ ግግም አይባልም። ፈታ በይ እንዴ! ያልወለድኩት ልጅ አባባ ቢለኝ አፌ እንዳባዳባለኝ አሉ እንዴ! ለኔ የሰጠኝ ብላት አልሰማ በላ ክችቻለች። አባብዬ ንገራት፣ ለነሱ ነው በላት። አረጋሽ ቆይ አንቺ ምን ቤት ነሽ? እኔ እንደ በፍርዱ ቤት ነኝ። ዋ የባዳሞኝ ከዘመድ እኩል አርጉኝ ይላል አሉ። አንቺ ዘው ነው ፊትሽ ላይ። ተረቱም ተክነህበታል። ግን ይሄ ነገር እናንተ ካንተ ጋራ ምን አገናኘው? እኔ እኮ ነግሬዋለሁ፣ ላንተ አይደለም ለኔ ነው ብየዋለሁ። እቺ ሴትዮ ያምሻል እንዴ? የእርሶ ሰውዬ እርሶስ ያሞታል እንዴ? ያንቺን ጉዳይ መጣበታል። በአጠቃላይ ለሁላችሁም አይደለም ለራሴ ነው ማለት አልገባኝም። አባቴ አንተ መኝታ ቤት ምን ሆነ? መኝታ ቤት ምን ሆነ? አራት ችግር የለውም። ችግር ገብቶናል እኮ የማሚ ናፍቆት እንደሆነ ገብቶናል። ችግር ከኔ ጋር መቀያየር እንችላለን። አንተ ምን እንዴ? መኝታ ቤት ነው ያልኩት። መኝታ ቤት። አይ ዳርዳርታችሁ ገብቶኛል። ካረጁ አይበጁ አሉ። ሸክም ሆንኩባችሁ አይደል? ኪሎውን አናውቀው። መክበድና ለመክበድን በምን እንለያለን? አባቢ አንተ ሸክም ሆነህብንም ከብደህብንም አታውቅም። ኧረ ተው፣ አስቸግሬያችኋለሁ፣ ከብጄባችኋለሁ። ይበቃል። በተለይ አንተ ከነባለቤት ተሰቃየ፣ ተቸገርክ እኮ። አይዞህ፣ በቅርቡ ራሴን ችዬ ቤት ተከራይቼ ወጥቼ እሄዳለሁ።
አልሰለቸኝም አባቢ። እንደውም አንቀባርሬ ነው የምጦረው። እኔስ አይስ ኦኬ። አንቺ የሆድ ጉዳይ ነው። ሸንኮራ ትግጣለህ፣ ትኖራለህ፣ ችግር የለውም። ብቻ ምን አለፋችሁ ሁላችሁንም ቀብረር አድርጌ ነው የምጦራችሁ፣ እንዳታስቡ። ያስታባቢ ከነገር አመሰግናለሁ። እሺ ወንድሜ፣ ከዚህ በኋላ ምን እበላለሁ ምን እጠጣለሁ እያላሰብኩ እንዳለበት በጠቅላላ ስለ ስቱዲዮ ይሆናል ማለት ነው። የምን ስቱዲዮ? ካውድ የበላሁበት ስቱዲዮ። ጋሽ ዘሩ ታዲያ የእነ ታሪኳን ቤት ምን ሊያደርጉት ነው ልቀቁት ያሏቸው? ምን አገባሽ? ለምንድን ነው ልቀቁም ብላቸው? ቆይ እናንተ ቤቱን ለምንድን ነው የፈለጋችሁ? እንዴ አባቢ እኛ ልጆችክ የልጅ ልጆችክ እንዲጫወቱበት። እውነት እናንተ ተጫወታችሁብኝ አይደለም? ይበቃል። አንተ ተጫወትክብኝ፣ ልጆችህ ደግሞ ተጫወቱብኝ፣ እየተጫወቱብኝ ነው። የልጅ ልጆች ደግሞ ይምጡና ይጫወቱብኝ አይደለ? ችግር አለ አይ ደግ እንግዲህ አሁን እንደሱ ለማድረግ አረጋሽ አንቺ ውጪ ውጪ። አዎ አንተ ደግሞ ልትጫወት በዛብህ ታጫውተኛለህ ብያለሁ። አንተ ልጅ ነግሬሃለሁ። ታጫውተኛለህ። ኧረ ተው ያጫውተኛል። አጫውትም ካልኩ አቅም ያለው ሰው መለኛ ታጫውተኛለህ። እናያለን። ጋሽ በፍርድ የማጫወት ግዴታ አለበት። አላጫውትም ካልኩ አላጫውትም። በቃ መብቴ ነው ነው የምነግርህ። አላጫውትም። እውነቱን ነው። ይሄ ልጅ የማጫወት ግዴታ የለበትም። እንዴ እርሶ ለእኔ ነው ለእነርሱ ነው ጥብቅና የቆሙ? ኋላ ነግሬዎታለሁ። ዛቻና ማስፈራሪያ ለእኔ ገንዘቤን ከፍዬ ያመጣሁት እኮ ሽንጦን ገትረው እንዲከራከሩልኝ እንጂ ለእነሱ ተደርበው እንዲቆጡኝ አይደለም። በትኩ ወይ አንዴ ትተወኝ፣ እኔ ከእሱ ጋር ልጮትበት። ለእርሶ ብዬ ነው። የራሶ ጉዳይ የኔ ጉዳይ ነው። እኔ በል ዛሬ ስበላቸው ነው የዋልኩት። ይጨዷቸው። እድል ከእርሶ ጋር ይሁን። ትሆናለች፣ ችግር የለውም። ጋሽ ጠበቃ በጣም ነቄ ጠበቃ ነው። ታዲያ ግን እንዴት ነው ስለ ህጉ ስላጨዋወቱ ምናምን በደንብ ያውቃሉ? እንደ ጥርሴን የነቀልኩበት ነው። እንደውም እንዲህ ያለ ባህላዊ ጨዋታችን እየጠፋ በመሆኑ በጣም አዝኜ ነበር። በጣም ግን ይህንን ጨዋታ የሚያስቀጥል እንደናንተ አይነት ትውልድ በመምጣቱ ኩራት ይሰማኛል። ይመቾት ያራዳ ልጅ ነው። ጥርሶ እኮ ማለት የቆቅ መረቅ የቸኮሌት ገንፎ የሆኑ ሰው ያው አሁን ከእርሶ የሚጠበቀው ምንድን ቀዩ አማካለም ብቻ በቃ አከተማ ያራዳ ልጅ። ከዛ እንበለዋለን። በነገራችን ላይ ቀይ ሳይ የስፔን ኮርማ በሉኝ፣ ተከትዬ ሳልወጋ አላልፍም። ስለዚህ ነገር እኔ ምስክር ነኝ። ምን መሰለህ በቃ ይሄን ነገር ለማወቅ ሚስታቸው ማየት ብቻ በቂ ነው። እንዴ ምን ሆነ? ሚስታቸው አሁን ይሄ እዚህ ካርታ ላይ ቀዩን የሚፈልጉት ሚስታቸውን ደግሞ እሳቸው እያሉ እኔ ብበላት ልክ ነው? በሚስትና በሀገር ቀልድ የለም። የታለች ቀዩ? በዚህ ልብ ብለው የሚያደርጉትን ብቻ አስተውለያቸው። ዝም ብሎ ያለማንም ሃይባይነት ቤቴ ሲመላለሱ ዝም ብያለሁ የማያቸው። አንተ መለፍለፉ እንደሆነ የሚያደርጉትን ነገር አስተውላቸው ነው የምልህ እኮ። ይኸው እንዲያዩዋቸው አይደል እንዴ? በዚህ በደቂቃ ውስጥ ወደ ላይ ወደ ታች ሳትወጣ ሳትወርድ ሳያልብህ ፎሎወር መከራህን ሳታይ ቤተሰብ ሳትል ታብታብ አድርጉ ሳትል በደቂቃ ውስጥ 1000 ብር ማፈስ ትፈልጋለህ አትፈልግም? እፈልጋለሁ። የቲክቶክ ሰው እፈልጋለሁ። እነሱ ጋር ትሄድና ይኸውልህ ቀዩን ያየ እየተጫወቱ ነው። 2 ጥቁር ካርታ አለ፣ 1 ቀይ ካርት መሀል አለች። ከዛች ቀዩዋ ላይ ካርታ ላይ እቺን 200 ብር ቁጭ ሳደርጋለህ ወዲያው 1000 ብር ይወልድልሃል። አስማት? ኧረ እኔ አልፈልግም። አስማት አይደለም አንተ የጨዋታ ነው። አይ እኔ ይቅርብኝ እንዴ። እኔ ቀይ ነገር እኮ ድሮም አልወድም። እኔ ቀይ ነገር እንኳን ስበላ እኮ እኔ በቃ አፈራለሁ። ምን ወደ ላይ ወደ ታች ያደርክበት ነው። እሱን ተወውና ይኸውልህ እቺን ቀዩዋ ላይ ቁጭ ያደርክ እንደሆነ ቀዩዋ ላይ እቺን 200 ብር 1000 ብር ታገኛለህ ነው የምልህ እኮ። አንተ ድፈር ቅተኝ ደግሞ ይኸውልህ ብሩ ጡምህ ለጋስነታቸው አባብሎህ እንደው አንጀትህን በልተው ጨዋታ የጨመርክ ለታ ሁለተኛ አገኛለሁ ብለህ የሞከርክ ለታ እነሱ መጠብ ነው የሚያደርጉ። ከኔ ጋራም ቁርጥ በቃ ሂድ
አጥቃሃል። በቃ ይኸው ጨርሻለሁ። ስንቃ ሟልተሃል። ጨርሻለሁ። እንዴ አይደል እንጂ ማየት ላይ አይደለ? ልሂድ አይደለ? አይዞህ በርታ። ኧረ አለፍከው፣ ባንኩን አለፍከው። እኔ የምልሽ እንደው ሌላ ጊዜም እንደዚሁ አምሽቶ ያውቃል? አያውቅም። እንደው ምን አግኝቶት ይሆን? እንጃ። ወይኔ ልጄን፣ ወይኔ ተከራዬን፣ ወይኔ ተከራዬን፣ ወይኔ ተከራዬን። እንደው እንደወጣ እንዳይቀር እንጂ ሌላው ስዳው ገብስ ነው። ፈጣሪ ሆይ ይሄንን ተከራይ ግለሰብ በሰዓቱ ወደ ቤቱ መልስልኝ። ጋይዘሩ እኔ ባለቤት እያለሁ እኮ ምን ቤት ነው የሚጸልዩ? እኔ እኮ የሚስት ጸሎት አይደለም የወለደ አንጀት ነው ያለው አይደል? ለዛ ነው ቤቱን ልቀቁ ያሉት። እኔ መች ቤት ልቀቁ አልኩኝ? ኪራዩን ክፈሉኝ ነው እንጂ ያልኩት። በፍርዱዬ አባቴ ተይው፣ በፍርዱ ምን ሆነሃል? እንደው ሰው ያስባል፣ ሰው ይጨነቃል፣ ይጠበባል አትልም እንዴ? እውነቶትን ነው ጋይዘሩ። ሙት እስካሁን ቤቱን አላሸጉትም። ለምን ብዬ ነው ኪራዩ ያልተከፈለ ቤት ማሽገው? በፍርዱ እስከ ዛሬ ቤት ኪራዩን አልሰጣቸው? እኔማ እስካሁን አሽገውባታል ብዬ እኮ ነው አምሽቼ መምጣቴ። ቆይ ለምንድን ነው ያልሰጣቸው? ተይው እስኪ ታሪኳ ተይው። አሁን ኪሱ ገብቷል፣ አውጥቶ ቆጥሮ እኮ ሊሰጠኝ ነው። ከሳችሁ ይልቅ እኮ አከሬ አንቺ ነሽ የምትመስዩ። ለማንኛውም ጋይዘሩ የዚህን ወር የቤት ኪራይ ብር ቀጣይ ወር ላይ ጨምሬ ሰጦታለሁ። ለምን ሲባል አታልቅስ። ለምን ሲባል የቤት ኪራዩን ብር ቀይዋን ፍለጋ ሄድኩበት። አሁን ቀይዋን መስመር አለፍካ።